ሁላችሁ በጌታ ስም ሰላም እላለሁ። እንደምን ከርማችኋል? እግዚአብሔር የተመሰገነ ይሁን። በመካከላችሁ ስለተገኘው ዛሬ በጣም አርጌ እግዚአብሔርን አመሰግናለሁ። በመካከላችሁ እግዚአብሔር በጣም ድንቅና ተአምራትን ታላላቅ ነገሮችን እያደረገ እንደሆነ ይታወቃል እና በጣም ለዚች ቤተክርስቲያን ለመሪዎቿ ለፓስተር መስፍን ለሌሎችም በጣም ትልቅ አክብሮት አለኝ። የእግዚአብሔርን ጸጋ ከባህሪ ጋር ይዘው የሚኖሩ ሰዎች ሁሉ ጊዜ ያስገርሙኛል እና እግዚአብሔር ባህሪንም ጸጋንም በቤታችሁ ስላላጎደለ እግዚአብሔር የተባረከ ይሁን። ሙሽሮች አሉ ዛሬ የነሱ ቀን ነው በርግጥ እና እንኳን ደስ አላችሁ ለማለት ፈልጋለሁ። የደስታ ቀናችሁ ነው። እንኳን ደስ አላችሁ እንበላችሁ አንዴ አጭብጭበን። እኔና ሚስቴ ትንሽ ሙሽርነት የሚሰማን ሰሞን ነው ይሄ ሰሞን። ምክንያቱም ከአንድ 3 ቀን በኋላ 14ኛ ዓመታችን እናከብራል እና በዛ ሰሞን በመሆኑ ልክ በቃ በዛ ሰሞን ስለሆነ ትንሽ ለዛ ነው መሰለኝ መንፈሴን ትንሽ ወደ እናንተ አርጎታል ዛሬ ጠዋት ማለት ነው። ክብር ለእግዚአብሔር ይሁን። የምናቀው የእግዚአብሔር ቃል ክፍል መልሰን እንድናሰላስል አስባለሁ ዛሬ ጠዋት። ቅዱስ መጽሐፍ ላይ ያዛችሁ ሰዎች በሮሜ ምዕራፍ 12 ላይ እንሄድና የመጀመሪያዎቹን 2 ቁጥሮች አንብበን እግዚአብሔር የሚናገረንን እንሰማለን እና መጽሐፍ ቅዱስ ላይ ያዛችሁ ሰዎች ዛሬ አብረን እንድንመለከተው የማስበው የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 12 ከቁጥር 1 እና እስከ ቁጥር 2 ድረስ ያሉትን 2 ቁጥሮች ይሆናል። ግልጽ ቁጥሮች ናቸው። ብዙ ለመረዳት ከባድ ያልሆኑ ቁጥሮች ናቸው። እነሱን አብረን እያሰላሰልን እግዚአብሔር የሚናገረንን እንሰማለን። በጣም እንደገና ካላደከምኳችሁ መጽሐፍ ቅዱስ ቆም ተብሎ ሲነበብ ደስ ይለኛል እኔና ቆመን እንድናነብ ጠይቃችኋለሁ። እንደዚህ ይላል ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። እግዚአብሔር እንዲያስተምረን አንገቶቻችንን ዝቅ አድርገን እንጸልያለን። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋል። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋል። በመካከላችን ስላለህ ጌታ እግዚአብሔር ሆይ እናመሰግናለን። በልዩ ልዩ መንገዶች እግዚአብሔር አምላክ ሆይ ወደኛ ስለመጣ እግዚአብሔር ሆይ በአምልኳችን በዝማሬ እግዚአብሔር ሆይ በጸሎት በልዩ ልዩ አይነት መንገድ ወደ እያንዳንዳችን ልብ ስለመጣ እናከብረሃለን። አይገባንም ነበር እግዚአብሔር ሆይ ልጆች ተብለን ልንጠራ አይገባንም ነበር። በመካከላችን ልትገኝ አንተም አይገባህም ነበር ጌታ ሆይ። አንተ እጅግ ቅዱስና ምጡቅ የሆንክ አምላክ ነህ። እኛ ደግሞ በጣም ታናናሾች ኃጢአተኞች እንደሆንን እናውቃለን። በክርስቶስ ኢየሱስ ወደኛ ስለቀረብክ እናመሰግናለን። በልጅ ሞት ምክንያት እኛንም ወደ አንተ ስላቀረብከን አንተም ወደኛ ስለቀረብክ ክብር ላንተ ይሁን። አቤቱ እግዚአብሔር ሆይ በዚህ ማለዳ ደግሞ በመካከላችን እንድትገኝና ቅዱስ ቃልህን ደግሞ በመክፈት በመግለጥ በመናገር እንድታስተምረንና እንድትናገረን እንድታገለግለን አቤቱ እግዚአብሔር ሆይ ራሳችንን ላንተ እናስረክባለን። ጌታ እግዚአብሔር ሆይ ተስፋ የሌለው ሰው ማለት አንተ የማትናገረው ሰው ነው። አንተ የምትናገረው ሰው ሁሉ ጊዜ ተስፋ አለው። ተስፋ ቢሶች እንዳንሆን አንተ ራስህ ተናገረን ጌታ ሆይ። ቅዱስ መንፈስህን በራሳችን አእምሮ ልንረዳው አንችልም እግዚአብሔር ሆይ። ቅዱስ ቃልህን መረዳት የምንችለው በመንፈስ ቅዱስህ አማካኝነት ነው። ስለዚህ እግዚአብሔር ሆይ መንፈስህ እንዲመጣ ቅዱስ ቅባትህ እንዲመጣ በእኔ በባሪያህ ውስጥ አልፎ እንዲናገር ለወገኖችም የተከፈተ ልብና መንፈስ እንዲሰጥ ለምንሃለሁ። ልጅህን ኢየሱስ ክርስቶስን በበለጠ እግዚአብሔር ሆይ ማወቅና ወደ እርሱ መጠጋት የምንችልበት ጸጋ በዚህ ማለዳ ይሰጠን። ክብር ላንተ ይሁን
በጌታ በኢየሱስ ክርስቶስ ስም አሜን። በሮሜ ምዕራፍ 12 የመጀመሪያዎቹ 2 ቁጥሮች ላይ በመመስረት የማካፈላችሁ የእግዚአብሔር ቃል ዋና ሐሳብ ዋና መልእክት ርዕስ ለመያዝ ለምትፈልጉ ሰዎች የሚመጥን አምልኮ በሚል ይሆናል። የሚመጥን አምልኮ በሚል ነው። ምክንያቱም ሮሜ ምዕራፍ 12 አቅርቡ የሚለን ለአእምሮ የሚመች የሚለው ቃል የሚመጥን ማለት ነው። ከሱ ነው ርዕሱን የወሰድኩት። መጣኝ የሆነ የሚስተካከል፣ በእንግሊዝኛ ፌር የሆነ ፌር እንዲያውም አሁን አማርኛ ሆናለች ኦልሞስት አረ ፌር ሁን ምናምን እንደሚሉት ማለት ነው። ፌር የሆነ አምልኮ ለእግዚአብሔር ስለማቅረብ ነው። አሁን ዘመናዊ ሰው ስለሆንን የገበያ ሚዛን ተቀይሯል እንደምታውቁት እንጂ እኛ ሀገር ስቲል አለ የድሮ። ግን አዲሱ ሚዛን አዲስ አይነት ሚዛን አለ፣ ዲጂታል ይባላል። እና አንዱን ክብደት ወስደህ ላይ ቁጭ ስታረግበት ተክ 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 ብሎ ቀጥታ ኤግዛክት እንትኑን ነው የሚነግርህ ኪሎውን። ስጋውን ቁጭ ስታረግበት 1.0832 ምናምን ኪሎ። ምንም ጭቅጭቅ የለም። ከነጋዴም ጋር አትጨቃጨቅም፣ ከምንም ጋር አትጨቃጨቅም። ኧረ እባክህ ፌር ሁን ምናምን አትልም። ቁጭ ያረከውን ዘመናዊ ሚዛን ተክ 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 የራሳችሁንም ኪሎ ቀጥታ ነው የሚነግራችሁ። እንዲያው እንደ ድሮው ድንጋይ ዞር ዞር እያደረግን ሳይሆን ሄደ ቁጭ ስትልበት ድሮ ግን እንዲህ አልነበረም። አሁንም በእኛ ሀገር አለ የጥንቱ ሚዛን እንደምታውቁት በዚህና በዚህ ሚይዝ ማለት ነው። እና ስጋ ለመግዛት ስንሄድ በቃ ለምሳሌ ዛሬ ሁላችሁንም ሙዝ ላብላችሁ። ዛሬ ምሳ ሰዓት ላይ ሙዝ ለመግዛት ስንሄድ እና ሄደን 2 ኪሎ ሙዝ ፈልጋለሁ ስንል በመጀመሪያ የ2 ኪሎዋን ሚዛን ያመጣና ቁጭ ያረጋታል። መርካቶ አካባቢ ኮልፌ አይደል እንዴ ያለነው እኛ ሁላችን እናውቃለን። እና አምጥቶ ወለቶን ቁጭ ሲያረግ ሄዶ ገጭ ይላል ሚዛኑ። ከዚህ በኋላ ስራው ይሄንን 2 ኪሎ ድንጋይ ምንድን ነው የሚባለው? ድንጋይ ነው ስሙ፣ ድንጋይ ነው። ድንጋይ ይሄን 2 ኪሎ ድንጋይ በደግ የሚያረግ ሙዝ ማስቀመጥ ነው። እና እየጨመረ ብድግ እስኪል ድረስ ተመጣጣኝ የሆነ ኤግዛክት እንደቀድሞ 1.083 ምናምን አይልም። ግን ቢያንስ ፌር የሆነ አንዳንድ ጊዜ ዝቅ ይላል፣ እግዚአብሔር ከረዳችሁ ከፍ ይላል። ግን ትንሽ ተመጣጣኝ የሆነ ፌር የሆነ ለአእምሮ የሚመች ማለት እሱ ነው። ፌር የሆነ ነገር አርግ ምናምን ኧረ ትንሽ ጨምርበት፣ ትንሽ ፌር ሁን፣ ለትንሽ የሚመች ነገር አድርገው እያልን የምንገዛበት ሚዛን ማለት ነው። ቅዱስ ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ የሚያስቀምጠው የሚዛን አይነት እንደዚህ ነው። ወንድሞች እናቶች፣ ለአእምሮ የሚመች አምልኮ አቅርቡ ነው የሚለን። ለአእምሮ የሚመች የሚለው ልክ እንደ ቅድሙ የሚዛን ቃል ነው። አዲሱ መደበኛ ትርጉም አይታችሁት እንደሆነ ለአእምሮ የሚመች አምልኳችሁ ነው ይላል። አቅርቡለት የሆነ ነገር ለእግዚአብሔር። ምን አይነት ነገር እናቅርብለት? ለአእምሮ የሚመች ምን ማለት ነው? መጣኝ የሆነ የሚመጥን እንዲያው እኩል እንኳን ባይሆን እንዲያው ትንሽ ለአእምሮ ምንም ያረግ የሚመች ማለት ነው። እንዲያው ቀጥታ 1.038 የሚለው አይነት እንኳን ባይሆን እርሱ ካረገው ነገር አንጻር እኩል ነገር ምላሽ እንኳን መስጠት ባይቻል ኧረ እባካችሁ ኧረ ጎበዝ ነው እንደው ቢያንስ ለአእምሮ የሚመች አምልኮ አቅርቡ ነው። እንዳይቀልህ ማለት ነው። እናንተ ቁጭ ብላችሁ አሁን ስታስቡ መጀመሪያ በዚህ ወገን እግዚአብሔር ያስቀመጠው ድንጋይ ምን የሚያክል ነው? እሱን ለማየት እንሞክር። መጀመሪያ ምን አስቀምጦ ነው እግዚአብሔር ኧረ ፌር ሁኑ የሚለን? ምን አስቀምጦ ነው እግዚአብሔር ለመጣኝ የሆነ ለአእምሮ የሚመጥን ለአእምሮ የሚመች ሪዝነብል የሆነ ፌር የሆነ አምልኮ አቅርቡለት ለእግዚአብሔር ሲል እግዚአብሔር በአንድ በኩል ያስቀመጠው ነገር ምንድን ነው? ይኸው ተመልከቱ ወንድሞች ሆይ ይላል ጳውሎስ፣ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ። ምንድነው እግዚአብሔር በዚህ በኩል ያስቀመጠው? ጳውሎስ
ሌላ ቃል ምንም የለውም የሚናገርበት የሚገልጽበት። በዚህ በኩል እግዚአብሔር ያስቀመጠው ምህረት፣ ርህራሄ፣ የእግዚአብሔር ርህራሄ በዚህ በኩል ቁጭ ብሏል። እግዚአብሔር ራርቶልናል ነው። በእግዚአብሔር ርህራሄ ለምናችኋለሁ ሲል ጳውሎስ በዚህ በኩል እግዚአብሔር ራርቶላችኋል። የእግዚአብሔር ርህራሄ ዝርዝሩን እኔ አይዊሽ ዛሬ ቆሜ ስነግራችሁ ብውል የእግዚአብሔር ርህራሄ ምን እንደሚያክል። የሮሜ መጽሐፍ አንባቢዎች ግን ያውቁታል። እስከ ምዕራፍ 11 ድረስ ሲነግራቸው የነበረውን ነው ጳውሎስ ርህራሄ የሚለው። እንግዲህ ብሎ የሚጀምረው ሮሜ ምዕራፍ 12 ምን ብሎ ይጀምራል? እናንተ ጋር በሉኛ ንገሩኝ። እንግዲህ አሁን እንግዲህ እኮ ዝም ብሎ እንግዲህ አይባልም። አንድ ወሬ ሲጀምር ገና እንዳገኘው ደህና አደርክ እንግዲህ እንግዲህ ማለት የነገርኩ ነገር አለ ማለት ነው ከዚህ በፊት። እንግዲህ ብሎ ሲጀምር ጳውሎስ የነገራቸው ነገር ስላለ ነው። ምንድነው እንግዲህ? እንግዲህ ማለት ሮሜ 1 እስከ 11 ነው። እንግዲህ ምንድነው እሱ? እግዚአብሔር ያረጋው ነገር ነው። አንብባችሁ ታውቁ እንደሆነ አሰላስላችሁ ታውቁ እንደሆነ እኔና እናንተ ክርስቲያኖች እኮ እግዚአብሔር የሆነ ነገር ያረግልናል ብለን በተስፋ የምንጠብቅ ሳይሆን ኦሬዲ በክርስቶስ ኢየሱስ ሚዛን የደፋ ትልቅ ስራ የተሰራልን ሰዎች ነን። እግዚአብሔር የተመሰገነ ይሁን። ያስገርማችኋል። ከሮሜ 1 ጀምሮ እኔ ምንም አልዘረዝርላችሁም፣ እናንተ ራሳችሁ ታውቁታላችሁ። ኃጢአተኞች ነበርን። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የበሽታችንን ምርመራ ይነግራችኋል። አላነበባችሁ እንደሆነ ሰው ያለ ክርስቶስ ምን እንደሚመስል ይነግራችኋል። ኢየሱስ ክርስቶስ ሳይደርስልን በፊት የእግዚአብሔር ቁጣ እየነደደ ነው በሰው ሁሉ ላይ ይላል። ሰዎች እግዚአብሔርን ስላላከበሩት ስላላወቁት እንደ እግዚአብሔርነቱ ስላላመለኩት አህዛብ ለሳርና ለቅጠሉ ስለሰገዱ አይሁድ ደግሞ እግዚአብሔርን እያወቁ ሕጉን ባለማክበር ስለተመላለሱ የእግዚአብሔር ቁጣ እየተመላለሰ ነው በምድር ላይ። የእግዚአብሔር ቁጣ ተገልጧል ይላል ቅዱስ ጳውሎስ። በመገለጥ ላይ ይገኛል። ገና ደግሞ የእግዚአብሔር ቁጣ ይገለጣል። ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ላይ እንደሚነግረን ሮሜ 1 2 3ን እኛ ከፍጥረታችን የምን ልጆች ነበርን? የቁጣ ልጆች ነበርን። ከእግዚአብሔር የራቅን ነበርን። ጻድቅ የለም አንድስ እንኳ። የእግዚአብሔርን ፍትህ የተሞላውን እግዚአብሔርን፣ ቁጣ የተሞላውን እግዚአብሔርን አባት ብሎ ሊጠራ የሚችል ጻድቅ ሰው የለም። ሁሉ ምን ሆነዋል? ኃጢአተኞች ሆነዋል። ሁላችን ምን ሆነናል? ተሳስተናል። ሁላችን ምን ሆነናል? ርቀናል ከእግዚአብሔር። ስለዚህ ምን ይገባናል? የገሃነመ እሳት ፍርድ ይገባናል። የእግዚአብሔር ቁጣ ይገባናል። ከዛ በኋላማ በቃ ተወው። ሮሜ 3:23ን ካነበባችሁ ብቻ ይበቃል። እንግዲህ ይገባችኋል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ማን ነበርክ ካልከኝ ክብር የጎደለው ደህና ነበርኩ ብለው የሚያስቡ ክርስቲያኖች አሉ። ሲጃራ ስላላጨሱ። ሲጃራ ማጨስ ሌላ ነው ወንድሜ። ደህና የነበረ ማንም የለም። ሁላችን በእግዚአብሔር ፊት ክብር የጎደለን ነበር። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን ሆኗል? ታዲያ ምን ይሻላቸዋል? በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ምን ይሆናሉ? በሉታ እኔ እናንተም ሆነ ይጸድቃል። እኔ በጣም እቺን ቃል ወዳታለሁ። ባይዘው ማአት ጊዜ ስናገር ሰምታችሁኝ እንደሆነ ሌላ ማአት እና ሲደመር አንድ ጊዜ ስሙኝ። እንዲያውን ከዘለልን ችግር አለ። እንዲያው ዝም ብላ አይነት ቃል እንዳትመስል። በክርስቶስ ኢየሱስ ራሳችን ልንጸድቅ አንችልም። የጽድቅ ሥራ በመከመር መጽደቅ አንችልም። እንትን ብንጨምርለት ልንደርስበት አንችልም። የእግዚአብሔር የሞራል ስታንዳርድ ከፍተኛ ስለሆነ 10ቱን ትእዛዛት በሙሉ ጠንቅቆ መጠበቅ የሚችል ሰው እጁን ያንሳ። እስቲ ብድግ አድርጉ። በጣም በኋላ ስንገናኝ ራሱ አገኛችኋለሁ። በዘመኑ ቋንቋ አድናቂያችሁ ነኝ። 10ቱን ትእዛዛት መፈጸም አልቻልንም። እንኳን 10ቱን ከ10ሩ አንዱን እንኳን መፈጸም አንችልም። እንኳን ከ10ሩ አንዱን 10% እንኳን መጠበቅ አልቻልንም። ሁላችን አልቻልንም። ስላልቻልን እኮ ነው መድኃኒዓለም የመጣው። ብንችል ኖሮማ እዛው ይቀመጥ ነበር። ስላልቻልን ወረደልን። እግዚአብሔር የተባረከ ይሁንና መጣና ዋጋ ከፈለልን። ሕጉን ራሱ አከበረልን። ራሱን በመስቀል ላይ ሰጠና ቅጣታችንን ተቀጣልን፣ ዋጋውን ከፈለልን። ከዛ ምን ይላል ቅዱስ ጳውሎስ? በክርስቶስ ኢየሱስ በሆነው ቤዛነት፣ ይሄ ነው ቤዛነቱ። ራሱን ስላቀረበ ክርስቶስ ቤዛ አድርጎ በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው
ምን ይሆናሉ? እኔ ገጠር ነው ያደኩት እንደናንተ ከተማ አላደኩም። እንዲያውን አውቃታለሁ። የከተማ ሰው ብዙ ያውቃት። ለምሳሌ ገበያ ሄድክ እንበል ገጠር በሬ ለመግዛት ነው የሄድከው። በሬ መግዛት የሚያስችል አቅም እንደሌለ ታውቃለህ። እንዴው ሰው ሲሄድ አይተህ ሊድ ብለህ ነው እንጂ 5 ሳንቲም በኪስ የለም። እንዲሁ ዝም ብለህ ነው የሄድከው። እስቲ ዛሬ ልጠይቅ ምናምን ብለህ ሄድክ ልበል እና ኪስ ውስጥ ያለው 10 ብር ነው። በሬ ግን 10,000 ብር ደርሷል። እና አውቀዋል እኮ ኪስን ስዳብስ 10 ብር ነገር ነው ያለ። ያው አሮጌ ናት፣ በጣም የተበጣጠሰች ነገር ናት። ዳቦ እንኳን አትገዛም። ዝም ብላ የድሮ ጥፍጥፍ ያለች ነገር ናት። ስታሸታት በጣም የምትሸተው አይነት እሷን ይዛሃል። እንዲያው በቃ ኮራ ብዬ ጠይቃለሁ ምናምን ብለህ ስትሄድ ባለበሬ ምናምን አልኩ። አቤት ስንት ነው? ስንት ነው ማለት ማን ይከለክላል? ስንት ነው? 10,000 ብር ነው። ታውቀዋለህ። አቅምን ስለምታውቅ አልፌው እሄዳለሁ ብለህ ስታስብ እንዴ አለ በድንገት አንተ ነህ እንዴ ምናምን አለ። ብለህ ቀና ስትል ለካ አጎትህ ነው እንበል። የአባትህ ወንድም ነው ማለት ነው። ያው ሉክ እንዲያው እንደዚህ ናት። ያው ከዛ አንተ ነህ አንተ እኮ በሬ ይዤ እመጣለሁ ብለህ አላሰብክም ነበር። ለአንተ ለራስህ ነው? ለወንድሜ ነው? አንተማ እንዲያው ውሰደው። ምንም እኮ ከዛ መግደርደር አያስፈልግም። ኪብስ መዳበዛ አያስፈልግም። ያችን ቆሻሻ ነገር ለማውጣት መሞከር አያስፈልግም። ዝም ብለህ ኮራ ብለህ እየነዳ መሄድ ነው እያመሰገንክ ያለብህ እንጂ ምንም አያዋጣም። ሎክ እግዚአብሔር ያደረገው ነገር የኛ ጽድቅ ይላል። የኛ ጽድቅ እያንዳንዳችን የነበረን ጽድቅ። ይሄን ወንድሞች እናቶች አልሰማችሁ ከሆነ የነገሯችሁ ሰዎች ተሳስተዋል። ደህና ነህ፣ ዘርህ ደህና ነው፣ ሃይማኖትህ አሪፍ ነው፣ አንደኛ ነህ ብለህ የነገሩ ሰው አይወድህም። የእግዚአብሔር ቃል እንደሱ አይነግረንም። የኛ ጽድቅ እንደ መርገም ጨርቅ ነው። እንደዛች 10 ብር የሚሸት ነው። እግዚአብሔርን አያስደስተውም። እንኳን ጽድቁን ሊገዛ ቀርቶ እግዚአብሔር ሊያየው አይችልም። የሚጸየፈው ነው። ጽድቁን ልናገኝ አይገባንም። በጣም ውድ ነው። በጣም ሩቅ ነው። ልጆቹ ልንሆን አይገባንም። እግዚአብሔር ሊቀበለን አይገባንም። አየንና ራራልንና ልጁን በመስቀል ላይ ሰጠና ቤዛነት አረገልንና እንግዲያው በክርስቶስ ኢየሱስ ባለው ቤዛነት እንዲያው በጸጋው ይጸድቃሉ። እንዲያው ያጸደቀን አምላክ የተባረከ ይሁን። ክፈልና ጽደቅ ብሎን ቢሆን ኖሮ ያቺ የቅድሟ ለማውጣት የምታሳፍረው አይነት ጽድቅ ነበረችን፣ ሃይማኖት ነበረን፣ ግን ያን ያህል የሚያስመካ አልነበረም። የሆነ ነገር ነበረን፣ ግን ያን ያህል የሚያስመካ አልነበረም። እንድናወጣው ያልፈቀደልን አምላክ፣ ቆሻሻ ነገራችንን ጠርጎ የወሰደልን አምላክ፣ በክርስቶስ ኢየሱስ ያጸደቀን አምላክ የተባረከ ይሁን። እንዲያው ከዛ በኋላ ማን ነግራችሁ አልችልም። ከዛ የአብርሃም ልጅ አረገን ይላል ምዕራፍ 4 ላይ። ያ የቅድሙ በሬ ማለት ነው። የአብርሃም ልጅ አረገን ወሰደንና በእምነት የአብርሃም ልጆች አረገን። ምዕራፍ 4 ምዕራፍ 5 ላይ ስትሄዱ፣ ምዕራፍ 6 7 ላይ ስትሄዱ በመንፈሱ ሞላንና ልጆች አደረገን። በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም። የህይወት መንፈስ ህግ፣ የኢየሱስ ክርስቶስ የህይወት መንፈስ ህግ ከሞት ህግ አርነት አውጥቶኛልና አባት ብለን የምንጠራበትን የልጅነት መንፈስን እግዚአብሔር አምላካችን ሰጥቶናል። እግዚአብሔር የተመሰገነ ይሁን። መንፈሱን እግዚአብሔር ሰጠን። በነገራችን ላይ ሰው ሁሉ እኔ በጣም አንዱ ይሄ የአሁኑ ዘመን በጣም ትልቁ ችግሩ ምንድነው? ሰው ሁሉ የእግዚአብሔር ልጅ ነው ከሚል አባዜ መውጣት መቻል አለባችሁ። እግዚአብሔር ያላለውን አትበሉ። ሰው ሁሉ የእግዚአብሔር ልጅ ነው አይልም መጽሐፍ ቅዱስ። ሰው ሁሉ የእግዚአብሔር ፍጥረት ነው፣ የእግዚአብሔር ልጅ ግን አይደለም አይልማ። ከየት እናምጣው? ሁላችን የእግዚአብሔር ልጆች ነን ብሎ ይጀምራል ሰው። እንዴት ሆኖ በምን ሂሳብ? ልጅነት ዝም ብሎ አይገኝማ። መጽሐፍ ቅዱስ እንደዚህ ያስተምረንማ። በኃጥአንና በጻድቃን ላይ ፀሐዩን ያወጣል ይላል። ለምሳሌ ኃጥአን አሉ፣ ጻድቃን አሉ። ፀሐይ መውጣቱ ልጅ አያረገንም። ይሄ ዝም ብሎ ፍጥረቱ ስለሆነን ፀሐይ ያወጣልናል። ፍጥረቱ ስለሆነን ዝናብ ያዘንብልናል። ዝናብና ፀሐይ የማን ስጦታዎች ናቸው? የእግዚአብሔር ልጆች ስለሆነን የሚሰጡን ሳይሆኑ ለፍጥረት ዝም ብሎ የሚመግበው አምላክ ፀሐይ ያወጣልናል። እግዚአብሔር የተመሰገነ ይሁን። ልጅ እየመረጠ ፀሐይ ቢያወጣ ኖሮ አንዳንድ ሰዎች ሰፈር ብቻ ነበር የምትወጣው። እግዚአብሔር ግን በቸርነቱ አዲስ አበባ ከተማ ላይ ፀሐይ ያወጣል እንዳለ በከተማ። ይሄ የልጅ መውጣት እኮ በነገራችን ላይ እኮ አንዳንድ ጊዜ ስታስቡት አሁን ጠዋት አዲስ አበባ ፀሐይ መውጣት ነበረበት እንደ ሌሊቱ አዳሯ። እኔ ብሆን በየእውነት እንዴ አንተ እግዚአብሔር ላይ ጦርነት ስታካሄድ የምታደር ከተማ እኮ ናት አዲስ አበባ። ብቻ ሳትሆን ለጠቅላላ ሎስ አንጀለስ ምናምን ጠቅላላ ጦርነት እግዚአብሔር ላይ። ቼችኒያ ላይ አሁን ፀሐይ መውጣት ነበረበት። ካዛንቺስ፣ ኮልፌ እንዴት ሆኖ? ሰው ስላልሆነ ቸር አምላክ፣ ፍጥረቱን የሚመግብ አምላክ ጠዋት ፀሐዩን ደግሞ ያወጣዋል። እግዚአብሔር የተመሰገነ። ስለዚህ
ስለዚህ ለፍጥረት ሁሉ ምን ነግረው ምንድነው አንተ የእግዚአብሔር ፍጥረቱ ነንና ነው የሚለው መጽሐፍ ቅዱስ። ፍጥረቱ ፀሐይ የወጣው ፍጥረት ስለሆነ ነው እንጂ ጻድቃን ስለሆነን አይደለም። ታዲያ ልጅነት እንዴት ነው የሚገኘው? ልጅነት ዝም ብሎ አይገኝም። እንዴት ነው የሚገኘው? ለተቀበሉት ሁሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑት ለነርሱ ብቻ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ልጆቹ አደረገን። ምዕራፍ 8 ላይ ስትሄዱ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበልን። እንዴት እንኳን መጸለይ እንዳለብን አናውቅም ነበረ። ነገር ግን መንፈስ በውስጣችን ይሆንና በማይነገር መቃተት ይቃትትልናል። እግዚአብሔር አስቀድሞ ጠርቶናል፣ ወስኖናል፣ ልጆቹ አድርጎናል። እግዚአብሔርን ለሚወዱት ትዝ ይላችሁ እንደሆነ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ምናምን እያለ ልጁ በብዙዎች መካከል በኩር ሆኗል ይላል። ኢንፋክት ፍጥረት ራሱ ምዕራፍ 8 ላይ ስትሄዱ ፍጥረት ራሱ የኛን መክበር ይጠባበቃል ይላል። ለምን? እግዚአብሔር ልጆቹን ሊያከብር ሲመጣ በክርስቶስ ኢየሱስ ፍጥረት ራሱ ነፃ ስለሚወጣ የኛ ነፃነት ፍጥረት በሙሉ የሚጠባበቀው ነፃነት አረገልን ይላል። ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ ስትሄዱ እግዚአብሔር ወሰደንና ከእስራኤል ሕዝብ ጋር አቀላቀለን ይላል። የወይራ ግንድ ነበረ፣ እስራኤል ነበረች የእግዚአብሔር ሕዝብ የምትባለው። እኛን ከአሕዛብ የበረሃ ወይራ ነበርን። የበረሃውን ወይራ ቆረጠና እግዚአብሔር ወስዶ ከግንዱ ጋር አጣበቀን ይላል። የኪዳን ሕዝብ አደረገን ይላል። የአብርሃም ልጆች አደረገን ይላል። እግዚአብሔር የተመሰገነ ይሁን። ያላረገው ምን አለ? እግዚአብሔር ወንድሞቼ ናቶቼ ያላረገው ምን አለ? እና ጳውሎስ ይሄን ሁሉ በአንድ ቃል ንገረኝ ብትለው 11 ምዕራፍ የተናገርከውን ምንድነው በዚህ በኩል እግዚአብሔር ያስቀመጠው? በአንድ ቃል ንገረኝ ብትለው ርህራሄ። እግዚአብሔር ራራልን። በቃ 11 ምዕራፍ በዚህ ተቃለለ። ምን ተቀበለናል? የእግዚአብሔር ርህራሄ። እኛ የምን ውጤቶች ነን? የእግዚአብሔር ርህራሄ። ራራልን። ወንድሞቼ ናቶቼ የተደረገላችሁ ካልታያችሁ ማምለክ አትችሉም። አምልኮ በቅስቀሳ አይመጣም። አምልኮ በፍርሃትም አይመጣም። የፍርሃት አምልኮ የሚያመልኩ ሰዎች አሉ። ካላመለኩት መልአኩ መጥቶ ቢሰነጥቀኝስ ምናም በሚል በምንም አይነት ይሄ የማያዋጣ አምልኮ ነው። የአንድ ቀን አምልኮ ነው። ወይ ደግሞ አምልኮ የሆነ እግዚአብሔርን የሆነ ነገር ማስለቀቅ ያርጋችሁ ማታስቡት ወንድሞቼ ናቶቼ። እኛ የምናመልከው ምንም ነገር ኤክስፔክት አድርገን ሳይሆን ወንድሞቼ ናቶቼ ሌላ ሁሉ ውጤት ኦሬዲ እግዚአብሔር አምላኬ ልቤን ሞልቶታል። በምን ሞልቶታል? በርህራሄ ሞልቶታል። እግዚአብሔር በቸርነቱ አድኖኛል፣ ልጁ አድርጎኛል። እግዚአብሔር ዕብራውያን ምዕራፍ 12 ቁጥር 28 እንግዲህ የማይናወጥን መንግስት ስለምንቀበል ነው የሚለው። ለምንድን ነው የምናመልከው? የማይናወጥን መንግስት ስለምንቀበል በፍርሃትና በመንቀጥቀጥ እግዚአብሔርን የምናመልክበትን ጸጋ እንያዝ። ለምንድን ነው የምናመልከው? ኦሬዲ ስለተቀበልን። እዚህ እኔና እናንተ በተደረገልን ምንዛሬ ነው እንጂ የምንኖረው ገና የምንጠባበቅ ሰዎች እኮ አይደለንም። በጣም ብዙ ክርስቲያኖች የሚመስላቸው አሁን እግዚአብሔር እያየ አዲስ ነገር የሚያደርግልን የሚደርብልን እንዳይመስላችሁ። ኦሬዲ ስለተደረገልን አሁን ቤተ መንግስት ውስጥ ስለገባው ዋናው ቤተ መንግስቱ ውስጥ አስገብቶኛል። ምን አድርጎ? ልጁ አድርጎ። አንተ የማን ልጅ ነህ? የእግዚአብሔር ልጅ። የማን ልጅ ነህ? የንጉሱ ልጅ። የት ገብተሃል? በትሩን አንስቶልኛል። አሁን እኔ የገባሁበት በትር አስቴር የገባችበት አይነት በትር ሳይሆን የኢየሱስ ክርስቶስ መስቀል ተዘርግቶልኝ ወደ እግዚአብሔር ወደ አምላኬ ገብቻለሁ። ልጁ አድርጎኛል። በቃ ከዛ ምን ያስገርምሃል ብትለኝ መግባቴ ነው የሚያስገርመኝ። አሪፍ ምግብ በልቻለሁ፣ በጣም ደስ ይለኛል። ፈውስ ፈውሶኛል፣ በጣም ደስ ይለኛል። ከሰማይ እያወጣ ብዙ ነገር አድርጎልኛል፣ በጣም ደስ ይለኛል። ዋናዋ ቁልፏ ምንድናት? እግዚአብሔር እጁን ዘረጋልንና እግዚአብሔር ክንዱን ዘረጋልንና ወደ ራሱ ውስጥ አስገባን። እግዚአብሔር የተባረከ ይሁን። ይሄ ካልገባችሁ የእውነት በደንብ ማምለክ አትችሉም። አሁን ጳውሎስ እንደው እንዳላቆያችሁ ብዬ ልተወው አስቤ ነበር እንጂ ከምተወው ኤፌሶን የሚባል መጽሐፍ ጻፈ። ለምሳሌ ማት ጊዜ አንስቼዋለሁ እኔ። ኤፌሶን ማለት እስር ቤት ሆኖ ነው የጻፈው። እሺ አልሰማችሁ እንደሆነ እስረኛው እኔ ነው የሚለው ራሱ። ሰንሰለት ውስጥ ነበር። ቁጥፍ ደንበኛ የሮም እስረኛ ነበር። እና የዛን ጊዜ እስረኞች ደግሞ እኔ አንዳንድ ጊዜ መጽሐፍ ቅዱስን ሳነብ ዝም ብዬ እንደ ሊትሬቸር አላነበውም። ሊትሬቸሩ አይገልጽልህም። እንዲህ ምን ሆነ ብለህ መመርመር በጣም ጥሩ ነው። እንደ ፊልም ነገር ለማየት መሞከር በጣም አሪፍ ነው። እና ለማየት ሞክራለሁ። what really happened? እስረኛ ነበር። እሺ እስረኛ ነበር ብለን ስናልፍ አሁን ዝም ብሎ አይነት ነገር ይመስላል። እስረኛ ነበር በሰንሰለት አትፈር እንደሚለው ለጢሞቴዎስ። እሺ
ያን ጊዜ ደግሞ እንደ ጳውሎስ አይነት ትንሽ በነጻነት የሚንቀሳቀሱ እስረኞች ከወታደር ጋር ነው አብረው የሚታሰሩት። ይሄ ምንም የታወቀ ነገር ነው። ልክ እነ ጴጥሮስ ታስረውበት እንደነበረ ልክ ወታደር በግራና በቀኝ እንደሚሆነው በሰንሰለት ስትታሰር አንዱ የሰንሰለቱ ጫፍ አንተ ጋር ይሆናል፣ አንደኛው የሰንሰለት ጫፍ ወጠምሻው ወታደር ጋር ይሆናል። የሮማ ወታደር ተራቸው ሲደርስ እነሱ ነው የሚቀየሩት እንጂ አንተ አትቀየርም። እና 8 ሰዓት ላይ ሲሆን ሰላምታ ይሰጠውና ይሄኛው ዘበኛ ያወልቅና ያኛው ደግሞ አዲሱ ፍሬሽ ዘበኛ ይመጣና ያስረዋል። ይሄኛው ግን አይቀየርም። እንዳለ ምስኪኑ እስረኛ እንደታሰረ እንደዚህ ተጣብቆ ነው የሚኖረው። እኔ ጳውሎስ ጋር የታሰሩ ጠባቆች በጣም ሳይገረሙበት አይቀሩም በዚህ ሰውዬ ብዬ አስባለሁ። ሁሌ ደስተኛ ነው። ደስ ይበላችሁ ምናምን እያለ ነው የሚጽፈው እና ያስፈቀደ ደብዳቤ ይጽፋል። አንዳንድ ጊዜ ደብዳቤ ልጻፍ ባክህ ነው የጳውሎስ ጥያቄ፣ እባክህ ደብዳቤ ልጻፍ ነው። እና ሁሉ ጊዜ አንድ ቀን እንበል ብዙ ደብዳቤው ጽፏል ከዚህ በፊት። አንድ ቀን ነካ አረገውና ከስር ነው ያለው ጳውሎስ። እሺ ደግሞ ምን ፈለክ? ልጻፍ አለው። ምንድነው የምጽፈው ደግሞ? አሁን መሞቻው እኮ እየተቃረበ ነው። ደብዳቤ ልጻፍ። ለማን ነው ደግሞ? አንተ ጓደኞች አያልቁም እንዴ? ደግሞ ኤፌሶን አካባቢ ላሉ ወዳጆቼ ልጻፍ። አንድ ሰው እየመቷል ሊጠይቀኝ ቲኪቆስ የሚባል እሱ ስለሚወስድልኝ እባክህ አንዴ ልጻፍ። ጻፍ አለው። እሺ ጻፍ። አንተ አያልቅም ደብዳቤ በስማ። ከዛ እኔ ወታደሩ የሚጠብቀው ብዬ የማስበው አንዳንድ ማጉረምረም ወገኖቼ ግራ ገብቶኛል። ይህን ሁሉ ወንጌል ከጫፍ እስከ ጫፍ ሰብኬ እንደዚህ መጣሌ እግዚአብሔር መኖሩን ሁሉ ጥርጥር ላይ ነኝ። መልካም እንደሆነ ሰብኬላችሁ ነበር፣ ግን በሰንሰለት ተጠፍሬ በጣም አዝኛለሁ፣ ጸልዩልኝ ምናምን ነው የሚጠብቀው። ብዕሩን አስቀመጠና አመስግና ታንክ ዩ ምናምን። ኢንፋክት ጳውሎስ ኤፌሶን ምዕራፍ 1 ላይ ለ18 የሚሆኑ ቁጥሮች ነው 11 12 ለሚሆኑ ቁጥሮች እኛንን እንጂ ለማንበብ እንዲመች 4 ነጥብ ያደረግ ነው። 4 ነጥብ ራሱ የለውም አረፍተ ነገሩ። በመጀመሪያው ቋንቋ በተጻፈበት ስታነቡት ፔሬድም አላረገም፣ ትንፋሽም አልወሰደም። በአንድ ጊዜ ነው የተፋው ጳውሎስ። 4 ነጥብ ያደረግ ነው እኛ እንዲመቸን ነው እንጂ ታታታታታታ ነው ያደረገው። ምን አይነት ነገር ነው የጻፈው ያላችሁ እንደሆነ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሰውየው ሳይገርመው አይቀርም። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ምን አለ ጳውሎስ በኪስ ውስጥ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ አስቀድሞ በኢየሱስ ክርስቶስ አማካኝነት መረጠን፣ ልጆቹ አደረገን፣ ቤዛነትን ሰጠን፣ በደሙ አጠበን፣ ርስትን ተቀበልን እያለ ነው የሚጽፈው። ተቀበልን፣ ርስትን ተቀበልን፣ የመንፈስ መያዣ ታተመብን፣ መንፈስ ቅዱስ ተሰጠን፣ ርስት ተሰጠን። እግዚአብሔር የተባረከ ይሁን። ኢንፋክት እኔ በጣም የሚገርመኝ እንደኛ ሳይሆኑ አይቀርም ኤፌሶናውያን እሺ እያሉ እንደሚሰሙት ስላሰበ እኔ አሁን አንድ ነገር እንዲያውም እጸልይላችኋለሁ ይላል። ምን? የልባችሁ አይኖች እንዲበሩ። ምን? የልባችሁ አይኖች እንዲበሩ። የልባችን አይኖች ሲበሩ ምን ይሆናል? የልባችሁ አይኖች ሲበሩ ያን ጊዜ የተደረገላችሁ የርስታችሁ ክብር ባለጠግነት ምን እንደሆነ ታውቃላችሁ። የተደረገላችሁ ምን እንደሆነ ታውቃላችሁ። የርስቱ ክብር ባለጠግነት ምን እንደሆነ ታውቃላችሁ። በውስጣችሁ የተቀመጠው ዲፖዚትና ኃይል ምን እንደሚያክል ኢየሱስ ክርስቶስን ከሙታን ያስነሳውና ከስሞች ሁሉ በላይ የሆነ ስምን የሰጠው ያ በውስጣችሁ ያለው ኃይል ምን እንደሆነ ታውቃላችሁ። ለምናምን የሚገለጠው የእግዚአብሔር ክብር ምን እንደሆነ ታውቃላችሁ። ስለዚህ ለምንላችኋለሁ ምን? የልባችሁ አይኖች እንዲበራ። እግዚአብሔር የልባችንን አይኖች ያብራው። እግዚአብሔር ምን አረገልኝ የሚል ነገር ላይ ተደላድላችሁ ቁጭ ብላችሁ እንደሆነ ያልተደረገልኝ የለም የኔ ወንድም፣ ያልተደረገ ነገር የለም። ርህራሄ አሁን በዚህ ጋር ቁጭ አረጋው ኢየሱስ ክርስቶስ የሚያክል መስቀል የሚያክል እንጀራ እናወጣ አይደለም። እሺ መስቀል የሚያክል ኢየሱስ ክርስቶስ የሚያክል መንፈስ ቅዱስ የሚያክል ርስት የሚያክል የዘላለም ሕይወት የሚያክል የኃጢአትን ስርየት የሚያክል ልጅነትን የሚያክል ነገር እግዚአብሔር ጉብ አርጓል። ከዚህ በኋላ ነው ጳውሎስ እንግዲህ ወደዚህኛው ሚዛን እንምጣ። እንግዲህ ለዚህ የሚስተካከል ነገር ማቅረብ አይቻልም። እናንተ ራሳችሁ ታውቁታላችሁ። ግን አሁን ጳውሎስ የሚለው አረ ፌር እንሁን ጎበዝ፣
ለአእምሮ የሚመች ቢያንስ ትንሽ የሚያነቃንቀው ብርክ ባያረገው አረ ትንሽ ለአእምሮ የሚመች ምላሽ ለአእምሮ የሚመች አምልኮ ምንም እንዳልተደረገለት አምልኳችን አይቅለል ለአእምሮ የሚመች አምልኮ አቅርቡ እግዚአብሔር በአምልኮ ቀሎ ከመገኘት ይጠብቃችሁ ቸርች መገኘት ብቻውን ትልቅ የሚመስላቸው ሰዎች አሉ ይሄም ሲበዛበት ነው በሚል አይነት አቲቲዩድ እግዚአብሔርን የሚከተሉ አስራት ሰጥተው ይሄም ሲበዛ ነው ቸርች በሳምንት አንድ ቀን ይመጣል ሲበዛ ነው ይሄም እንደዛ ሰውዬ ማለት ነው ያ ፈሪሳዊ ተዚላችሁ እንደሆነ ቤተ መቅደስ በራሱ የተኩራራው ወደ ራሱ ጸለየ ነው የሚለው እንደውም ቃሉ ወደ እግዚአብሔር ሳይሆን አመሰግናለሁ እሺ በሳምንት 2 ቀን እጦማለሁ እሺ ራሱን ደግሞ ያነጻጸረው ከዚህ ሰውዬ ጋር ነው እንደዚህ ቀራጭ ነገርም አይደለም ሲበዛብህ ነው 2 ቀን እጾምልሃለሁ ኩሩ አምልኮ የኩሩ አምልኮ አይነት ክርስቲያኖች አሉ ምንም አይመስላቸው ፓሽን የላቸው በግለት አይመላለሱ ምን ልጨምር አይሉም እዚህ ከሌላችሁ ይቅርታ አድርጉልኝ ግን መላእክት ስለማይታዩኝ አንዳንድ አጠፉም እንደኔ ብዬ አስባለሁ ምንም ከሰኞ እስከ ዓርብ እግዚአብሔር ትዝ አይላቸውም አልፎ አልፎ ቤተ ክርስቲያን መጥተው በሚያረጓት ነገር ይኮራሉ ግለት የላቸውም የለምንድን ነው ያላችሁ እንደሆነ እዛ ጋር የተቀመጠው አልታያቸውም እምንጋጋለው እዛ ጋር የተቀመጠው የተገለጠልን ቀን ነው አባቶቻችን እንደ እብድ ነው ያከበሩት ወንድሞች እናቶች ራሳቸውን ጥለው ነው ያከበሩት ሁሉን ረስተው ነው ያከበሩት ለምን በዚያ በኩል እግዚአብሔር ያስቀመጠው ተገልጦላቸዋል እግዚአብሔር ዛሬ የሚገልጥ መንፈስን ይልቀቀብን በዚያ በኩል ያስቀመጠው የእግዚአብሔር ርህራሄ ሁሉን ነገር ብሰጠው ያንስብሃል በሚል መንፈስ ነው እንጂ ይበዛብሃል በሚል ልንከተለው አይገባም በምንም አይነት ስለዚህ ጳውሎስ አትሊስት የሚለምነንን ነገር ልንገራችሁ ምን ባስቀምጥ ነው ፌር መሆነው እሺ ገብቶኛል በጣም ብዙ ነው በዚህ ጋር ግጭ ያለው ምን ባስቀምጥ ነው ፌር መሆነው ብዙ ጊዜ የማይመጥን ነገር ነው የምናስቀምጠው ጥቂት የሰዓት ነው የምንሰጠው ለእግዚአብሔር ጥቂት ቃል እንዲያውም አንዳንድ ጊዜ በእኛ ሀገር አሁን እየተሻሻለ መጥቷል እንጂ ብዙ ወጣቶች የጌታን ስም ይጠራሉ እንጂ እኔ አሁን ድሮ ጌታን ስቀበል 16 ዓመቴ ነበር አንዲት ጎረቤታችን የሚመክሩኝ ምን ነው ካሁኑ ነበር ትደርስበት የለም ወይ ሃይማኖት ምን ማለት ነው የመጀመሪያ እድሜህን ብላበት ጠጣበት ተዝናናበት ምናምን ሆነበት መጨረሻ ላይ እሷንም ርዝራጇን ተሰጠው የለም ወይ ምናምን ብለው የሚመክሩኝ ሴትዮ ነበሩ ስላልሰማዋቸው በጣም እግዚአብሔር አመሰግናለሁ የእድሜያችንን እንተፈጣፊ የገንዘባችንን እንተፈጣፊ ሚልኪያስ ላይ እንደሚናገረው ለንጉስ የማይሰጥ በሚዛን ተመዘን ካለው ዳንኤል ቀለ ተገኘ እግዚአብሔር ሲመረምረው የቀለለ አምልኮ አልፎ አልፎ የሚደረግ የጊዜያችን አልፎ አልፎ በቦታ የተወሰነ አቤት የኛ ሀገር አምልኮ እንደ ማምለካችን ብዛት እኮ የሆነ ነገር መሆን ነበረበት ግን በስፍራ ሁሉ የተወሰነ የሆነ ቦታ ስንደርስ ነው የምናመልከው የሆነ ቦታ ስንደርስ ልክ ዛሬ እሁዳችን የአምልኮ ቀናችን ናት ትንሽ ሰዓት እናመልካለን መተን ቁጭ እንላለን አመለክን ከዛ በኋላማ ወደ ራሴ ኑሮ ነው እና የጊዜያችን ትንሽ የቀናችን ትንሽ የገንዘባችን ትንሽ የሆነ ቦታ ላይ ስንገኝ እኛ ሀገር ያው አምልኮ በጣቢያ የተወሰነ ነው እንደምታውቁት እኛ ሀገር ብቻ ሳይሆን ብዙ ሀገር ነው እኛ ሀገር ምለው የኛን ሀገር በጣም ስለማውቅ ነው እንትን ጣቢያ ላይ ሲደርስ ነው ሰው አምልኮ ትዝ የሚለው ለምሳሌ ታክሲ ላይ ተሳፈራላችሁ ውይይት ሁለት ሰዎች ይጣሉና ውይይቷ ባጭሩ ትንሽዬ ገሃነም ትሆናለች የሚለቀቀው የስድብ አይነት ልነግር አልችልም አናትን ሰንጥቄ እንትና አድርጌ ምናምን ሲሉ ኧረ በስመ አብ ኧረ በሰላም ልውረድ ምናምን ሁሉ ትላላችሁና ኧረ ተው ስትሏቸው አይሰሙ ማንንም አይሰሙ ኧረ ተው እኔ አለቅም ያዘው ልቃቃው ምናምን እየተባባሉ ውይይቱ ይሄዳል እና
በጣም ደስ የሚለው ትንሽ እረፍት እናገኛለን። ትንሽ እረፍት የምናገኘው ውይይቱ ሲሄድ የሆነ የአምልኮ ጣቢያ አካባቢ ይደርሳል። ሲደርስ በድንገት ያ እሳት ይቀየር። አንዴ ጠብቀኝ። ከዛ ያው ለቪዲዮ አይመችም እንጂ የሚያረጉትን ያረጋሉ። አምልኮ ቀጠለ ማለት ነው። እና ጸጥታ ትሞላለች ውይይቷ። ጣቢያ ላይ ሲደርስ የአምልኮ ጣቢያ ላይ ጸጥታ ምን አለበት እዚህ ብንኖር ነው የምትለው። በቃ ባይሄድ እንዳለ ቢቆም ወይ የሆነ ነገር ቢበላሽ ምን አለበት ነው የምትለው። ምክንያቱም ልክ ጣቢያውን ደግሞ እንዳለፈ ይመለሳል ወደ ህይወት። እና ቀደም ካቆምኩት ጀምራለሁ ምናምን ነው እንደገና ደግሞ ትንሽዬ ማሰብ የተዥጎረጎረ ህይወት ይሰጣችኋል። ለአምልኮ ትንሽዬ ማሰብ የተደረገልን ያህል ለማመጣጠን ያልሞከረ ክርስቲያን ያዥጎረጉራችኋል። ቤተ ክርስቲያን ሲመጡ ሌላ ይሆናሉ፣ ሲወጡ ሌላ ይሆናሉ፣ ሲሄዱ ሌላ ይሆናሉ። እግዚአብሔር ከእንደዚህ አይነት ህይወት ያውጣ። የሚመጥን አምልኮ ምን አይነት ነው ያላችሁ እንደሆነ ጥቂት ጊዜያችንን ጣል ማድረግ፣ ጥቂት ገንዘባችንን ጣል ማድረግ፣ ጥቂት ቀናችንን ጣል ማድረግ ሳይሆን ይሄው ካነበብኩላችሁ ራሱ ይበቃኛል። እንግዲህ ወንድሞች ሆይ በእግዚአብሔር ርህራሄ ለምናችኋለሁ። ያው ርህራሄው እዛ ጋር ቁጭ ብሏል። ምን እንድናደርግ ሰውነታችሁ አገኛችሁት? አይውሽ ጊዜያችሁን ብዬ በገላግላችሁ ኖሮ እያመጣው ጣል እያረኩ ሄድ ነበር። አሁን መሄድ የለም። ጣል ያረገው ሰውዬ እዛው ጣል ብሎ እንዲቀር ነው። ሰውነታችሁ ሕያው ቅዱስ ደስ የሚያሰኝ መስዋዕት አድርጋችሁ እንድታቀርቡ ለምናል። በቃ ለአእምሮ የሚመቸው እንዲህ ሲሆን ነው። ምን ማለት መሰላችሁ? ባጭሩ እቺን ስሙኝ ብቻ። ትንሽዬ ነገር ጣል ማድረግ ለአእምሮ አይመችም። ይሄ ነው አርጊውመንቱ። it doesn't make sense። ትንሽዬ ነገር ጣል በማድረግ መርካት ለአእምሮ አይመችም። እንዲያው ትንሽ ለአእምሮ የሚመቸው ትንሽ ቀረብ የሚለው መላ ማንነታችንን አሜን አሜን አስብላችኋለሁ። ዛሬ በዚች ምን ልስጠው ለእግዚአብሔር? መላ ማንነታችንን ሰውነታችሁን። እዚህ የምስጋና መስዋዕት ማለት ነው። እግዚአብሔር ልጁን መስዋዕት አድርጎ ስለሰጠ ሰውነታችሁን በአጠቃላይ ሕያው ያልሞተ ማለት ነው። መስዋዕት እየታረደ ስለነበር የሚቀርበው ያልሞተ ሕያው ደግሞስ ቅዱስ ደግሞስ ደስ የሚያሰኝ አርጋችሁ ራሳችሁን ሰውነታችሁን ለእግዚአብሔር ብታቀርቡ ይህ ለአእምሮ የሚመች አምልኳችሁ ነው። ሐሳባችሁን ጭምር። ይሄ ነው መልእክቱ። እንግዲያውስ ለአእምሮ ትንሽ ሚዛን የሚደፋ መጣኛ አምልኮ ምን አይነት አምልኮ ነው? መላ ማንነትን ለእግዚአብሔር ማስረከብ። መላ ሰውነት፣ መላ አስተሳሰብን። አስተሳሰባችሁ ራሱ በልባችሁ፣ በአእምሯችሁ፣ በአስተሳሰባችሁ መታደስ ተለወጡ እንጂ ይህንን ዓለም ባለመምሰል። ይህን ዓለም አትምሰሉ። ሰውነታችሁን አሳልፎ ለእግዚአብሔር መስጠት። ትንሽ ሚዛን የሚደፋው ራሳችንን ሙሉ ለሙሉ ያስረከብነው እንደሆነ ነው። ከዛ ያነሰስ አይሁን፣ ከኛ ያነሰስ አይሁን። በጣም ያንሳል። ሙሉ ለሙሉ እግዚአብሔር ይውረሳችሁ። ሙሉ ለሙሉ። አንድ የመጽሐፍ ቅዱስ አስተማሪ አምልኮን ዲፋይን ሲያደርገው ምን ይላል? አምልኮ በቀል ማካሄድ ነው ይላል። በጣም ወድጄዋለሁ። ለእናንተም ባካፍላችሁ ጥሩ ሳይሆን አይቀርም። የኔ ሐሳብ አይደለም። አይ ቲንክ ልክ ነው። አምልኮ ይላል በቀል ማካሄድ ነው ይላል። ምን አይነት በቀል ነው ይላል? ለምሳሌ በቀል ማለት ነው እዛ ጋር ሆኖ የነበረውን ጠቅላላ አምጥቶ አውጥቶ ለሌላ ማድረግ ማለት ነው። መበቀል ማለት ነው። ምን ይላል? ለምሳሌ እስቲ ቀስ ብላችሁ ሳትንቀሳቀሱ ሮሜ 3 ላይ ሂዱ። ምን ይላል? ሰውነታችን ጠቅላላ ከእግዚአብሔር ርቆ የእግዚአብሔር ጠላት ነበር። ሰውነታችን ጠቅላላ፣ አስተሳሰባችን፣ አእምሮአችን፣ እጃችን፣ እግራችን፣ ሴክሹዋል ኦርጋን ኤቭሪቲንግ እንዳለ የእግዚአብሔር ጠላት ሆኖ ነበር። ተመልከቱ ምዕራፍ 3 ቁጥር 11 ላይ ላንብብላችሁ። አግኝታችሁታል?
እንቶቻችሁ እሺ እስከምታገኙ ተጠብቃለሁ። አግኝታችሁታል? እሺ ተመልከቱ ላንብብላችሁ ቁጥር 11 ጻድቅ የለም አንድስ እንኳ አገኛችሁት? አሁን አስተዋይም የለም እግዚአብሔርንም የሚፈልግ የለም። እሺ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ ቸልነት የሚያደርግ የለም፣ አንድም አሪፍ ሰው የለም ይላችኋል። እሺ እንደው አንድም ጥሩ ሰው የለም ብቻ ሳይሆን አንድ ጥሩ ብልትም የለንም ይላል። በሙሉ ተረግሟል። ተመልከቱ መዝሙረ ዳዊትን ቀጣጥሎ ነው ጳውሎስ እንደዚህ የሚያሰኘው። አምጥቶ አንዱን ካንዱ አገጣጥሞ ጉሮሮአቸው ይላል። ጉሮሮ አትሉም? ጉሮሮአቸው እንደተከፈተ መቃብር ነው ጉሮሮ። በመላሳቸው ምላስ ሸንግለዋል። የአካል ብልቶች ነው የሚቆጥርላችሁ። ጉሮሮአቸው የተከፈተ መቃብር ነው፣ ውስጡ የሸተተ ነገር አለው። እሺ ደግሞ በመላሳቸው ሸንግለዋል። እሺ የእባብ መርዝ በከንፈሮቻቸው አለ። ከንፈር አይባልም አፍ፣ ከንፈር እዚህ በታች አለ። አፋቸው አፍ እርግማንና መራርነት ሞልቶበታል። እግሮቻቸው እኔ እናንተን በሆን እግር ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ላይ ይገኛል። የሰላምን መንገድ አያውቁም። ማወቅ አእምሮ። መጨረሻስ በአይናቸው ፊት አይን እግዚአብሔርን መፍራት የለም። አይ እስካሁን አልሰማሁም ነበር ድገምልኝ ካላችሁ ይሄው ጉሮሮ፣ ምላስ፣ አፍ፣ እግር፣ አእምሮ አለማወቅ፣ አይን ማለት ጠቅላላ ነገራችን የእግዚአብሔር ጠላት ሆኖ ነበር። ጠቅላላ ነገራችን አጌንስት ጋድ ነበር የሚሰራው፣ የእግዚአብሔር ጠላት ነበር። እና አምልኮ ምንድነው ይላል ይሄ ሰውዬ። በቃ አሁን አምልኮ በሚመጡት ዘመናት መበቀል ነው ይላል። ምን ማድረግ ነው ይላል? ይሄ ጠላት የነበረውን የአካል ብልቶቻችንን በአጠቃላይ ከዚያኛው በመምዘዝ ሰውነታችሁን ሕያው ቅዱስ መስዋዕት አርጎ ለእግዚአብሔር ማቅረብ። እግዚአብሔር ይሄንን እንድናደርግ ይርዳ። የማይረባ አእምሮ ነበር አእምሮአችን። አሁን በአእምሮአችን መታደስ ምን መሆን መለወጥ። አምልኮ የሚመጥን አምልኮ ማለት በሁለንተናችን በተቀደሰ ህይወት በተቀደሰ አኗኗር እግዚአብሔር ደስ በሚሰኝበት አኗኗር ሰውነታችንን በአጠቃላይ ለእግዚአብሔር የምናቀርብበት የህይወት ጎዳና ነው። ካንተ ያነሰ ነገር እግዚአብሔር አይፈልግም፣ አይመጥነውም። ከኛ የሚፈልቅ ነገር ሳይሆን እኛን ራሳችንን ሊሊ እንደዘመረችልን ማለት ነው። አላገኘሁም ፈልጌ እነኚህ ባሉበት አፌን ስለከፈትኩ ይቅርታ አድርጉልኝ በዜማ አላገኘሁም ፈልጌ አንተም ሰጠው መሰዋት አድርጌ አላገኘሁም ፈልጌ አንተም ሰጠው መሰዋት አድርጌ ራሴ ሰውነቴ መሰዊያው ላይ። ይሄ ነው መልእክቴ ዛሬ። ይሄ ነው መቃተቴ። አክቹአሊ ራሴን ሰውነቴ ማንነቴ የተወረሰ ማንነት አድርጌ መሰዊያው ላይ ላኖረል። የአካል ብልቶቼ በሙሉ ለእግዚአብሔር፣ አንደበቴ ለእግዚአብሔር፣ ሰውነቴ ለእግዚአብሔር፣ እግሮቼ ለእግዚአብሔር ክብር፣ አእምሮዬ ለእግዚአብሔር ክብር። እዚህ እኔ ጊዜ ቢኖርም ብዙ ነገራችሁ ነበር ግን እጨርሳለሁ። ግን ሮሜ ምዕራፍ 6 ላይ ራሱ ቅዱስ ጳውሎስ ሰውነታችሁን በሙሉ ውሰዱና ይላል። ሰውነታችሁን በሙሉ ውሰዱና የአመጻ የጦር ዕቃ አድርጋችሁ ለጠላት አታቀርቡለት ይላል። እኔ ይሄንን ሳነብ አንድ ቀን ተናድጄ ነበር። ሰውነታችሁን በሙሉ ወስዳችሁ የአመጻ የጦር ዕቃ እንዲሆን አታቀርቡለት ይላል። የአመጻ የጦር ዕቃ እንዲሆን አታቀርቡለት ሲል እኛ ነን እንደምናቀርብለት ብዬ ነቃው። የዛን ቀን ጠላት እንዲደበድበኝ እኔ ነኝ እንደማቀርብለት ጳውሎስ አዎ ይላል። አሁን ብዙ ሰው አይ ሰይጣን ሳላስበው አምጥቶ ነው ጆፌ የጣለብኝ ኃጢያቱን ይላል። በምንም አይነት እንደዛ አይነት ሰይጣን የለም። እሺ ለሔዋንም እንደዛ አይነት ሰይጣን አልነበረም። መጥቶ በግድ ያጎረሳል እንዴ? ቀስ አድርጎ ነው እንጂ የሚረከበኝ። እጄን ይረከበኛል፣ አይኔን ይረከበኛል፣ ጆሮዬን ይረከበኛል። ታውቃለህ ሮሜ ምዕራፍ 6 ስታነቡ የአመጻ የጦር ዕቃ አድርጎ ይረከበኛል። አንተ እኮ መንግስት አለ ወይ ያስብላል እኮ እንዴ። አንድ ለምሳሌ እኔ አገር ልጠራ ነበር፣ አገር አልጠራም። ግን ለምሳሌ ሁለት ሀገሮች እየተዋጉ ነው እንበል። ለምሳሌ ኢራቅና አሜሪካ እየተታኮሱ ነው እንበል። የአሜሪካ አውሮፕላኖች
ጎረቤት ሀገር ነው የሚቆሙት ኖርማሊ ጎረቤት ሀገር ቆመው ጥይት ጭነው ሄደው ነው የሚደበድቡት ግን እንደው እስቲ ዝም ብላችሁ እናንተ አስቡት የኢራቅ አውሮፕላን ማረፊያ ላይ አርፈው የራሳቸውን መሳሪያ ጭነው የራሳቸው አየር ማረፊያ ላይ ተነስተው ራሳቸውን ቢደበድቡ ምን ይመስላችሁ እንዴ ይሄ እኮ በቃ ምን ኢራቅ አለ እንዴ ነው የሚባለው እኮ የራሳቸው ላይ ተነስተው የራሳቸውን የጦር መሳሪያ ጭነው ራሳቸውን ያንኑ ሀገር አንተ እንደዛ ነው የሚያደርግብን ሰይጣን ታውቃለህ የራሳችን ልብ ላይ ተነስቶ የራሴን የጦር መሳሪያ ጭኖ ምን የሚባለውን እጅ እግር አይን ምናምን የሚባለውን አንደበት ምላሴን ምናምን ጠቅላላ ጭኖ እኔው ልብ ላይ ተነስቶ እኔን ደብድቦ ይነግስበትና የዘላለም ጥፋት ውስጥ ይዞኝ ይገባል ልድገምልህ ወንድሜ ምን ያህል እንደሞትን የራሴን ጦር መሳሪያ ተረክቦ እጄን እግሬን አንደበቴን አምሮዬን ምናምን ተረክቦኝ ጭኖት እኔው ጋር ተነስቶ እኔን ደብድቦ ይዞኝ ይገባል ስለዚህ ጳውሎስ ምን ይላል የጦር መሳሪያ ማዕቀብ ቢያንስ አርጉ ይላችኋል ሰውነታችሁን እንቢ በሉና ያመጻ የጦር ዕቃ አርጋችሁ አታቅርቡ ስለዚህ ውሰዱትና እንደገና የእግዚአብሔር የጽድቅ የጦር ዕቃ ሰውነቴ የማን የእግዚአብሔር የጽድቅ የጦር ዕቃ አልሰጥም ለጠላቴ እጆቼ የማን የእግዚአብሔር አንደበቴ የእግዚአብሔር እግሮቼ የእግዚአብሔር ሁለንተናዬ አስተሳሰቤ የእግዚአብሔር አርጋችሁ አቅርቡ ለእግዚአብሔር የጽድቅ የጦር ዕቃ አርጋችሁ ሰውነታችሁን አቅርቡ ሰውነታችን የጌታ ነው አንደኛ ቆሮንቶስ ምዕራፍ 3 ላይ ልታነቡ ትችላላችሁ ምዕራፍ 6 ላይ ልታነቡ ትችላላችሁ የቆሮንቶስ ክርስቲያኖች የፈለግነውን እንክተትበት ዝሙት ብንዘሙትስ ምን ችግር አለበት ጳውሎስ ምናምን ነበር አስተሳሰባቸው ምክንያቱም ሆድም ለመብል ነው መብልም ለሆድ ነው ምናምን ነበር አስተሳሰባቸው ሆዳችን ምን ችግር አለበት ብንበላበት ብንጠጣበት ብንዘሙትበት ምን ችግር አለ ምናምን ሲል ኖ ሰውነት የመብል አይደለም ሰውነት የጌታ ነው ሰውነት የጌታ ነው ይላል ቅዱስ ጳውሎስ ሰውነት የጌታ ነው የሱ ባይሆንማ አያስነሳውም ነበር ይላል አንድ ቀን ክርስቶስን እንዳስነሳ እግዚአብሔር ሰውነታችንን ያስነሳዋል ለምን ሰውነት የማን ስለሆነ ሰውነት የእግዚአብሔር የአምላኬ ስለሆነ ሰውነታችን የእግዚአብሔር መንፈስ የሚኖርበት ሕያው ቅዱስ ቤተ መቅደስ እንዲሆን ነው የተሰራው ራስን በማቅረብ ማምለክን እግዚአብሔር ያስተምራችሁ ራስን በማቅረብ እስቲ መንፈስ ቅዱስ ስንቶቻችሁ በውስጣችሁ አለ እኔ ውስጥ አለ እስቲ እግዚአብሔር ቤተ መቅደሶች እጃችሁን አንሱ አሜን የእግዚአብሔር ቤተ መቅደስ የሆን ነው በምን ምክንያት አሁን እኔ የእግዚአብሔር ቤተ መቅደስ ስልኮ የራሳችሁ ቤተ መቅደስ አላልኳችሁ አስባችሁት እንደሆነ የእግዚአብሔር ቤተ መቅደስ የሆናችሁ እስቲ እጃችሁን አንሱ እሺ ምን ስላለ ነው በውስጣችን አይደለ ቅዱስ ጳውሎስ የሚለው የእግዚአብሔር መንፈስ በእናንተ ውስጥ ስለሚኖር እናንተ ምኖች ናችሁ ማን አለ በውስጤ ቀይ መስቀል አዳራሽ ፕሮግራም ላገለግል ሄጄ ፕሮግራም መሪው የተናገረው ነገር ሰንጥቆ ስለጣለኝ እኔ ልንገራችሁ እኔ እኮ ነው ሰብኮ የነበረው የዛን ቀን ግን እሱን ሰባኪ ቢያደርጉት ጥሩ ነበር ለሰብክ ላይ እየተዘጋጀው ወገኖች ያለ የእግዚአብሔር ቤተ መቅደስ ስለሆነን መንፈስ ቅዱስ በውስጣችን ይኖራል አለ እና ውስጣችን መንፈስ ቅዱስ አለ ከዛ ምን አለ አካሄዳችንና አኗኗራችን ግን እሱ አይመስልም አለ አንዲት ሴት እኮ አለ ሳታረግዝ በፊትና ካረገዘች በኋላ አኗኗሯ ይቀየራል አለ እንደፈለገች ትሮጥ የነበረችው ሚስት ጸንሰሻል ከተባለች በኋላ በሷ ውስጥ ሌላ ህይወት ያለው ነገር ስላለ በጥንቃቄ 3 ልጆች አሉንኛ በጥንቃቄ የተወለዱ ወደ ቀኝ እንዳትተኝ ካለ ሐኪም እኔም ራሴ እከላከላለሁ እንዳትተኝ የተፈቀደ ስፖርትና ያልተፈቀደ ስፖርት አለ አካሄድ በቀስታ ነው ጫማ የድሮው አይደረግም የድሮ ጫማዎቿን ከወለደች በኋላ ነው ያረጋቻቸው የድሮ ጫማ አይደረግም የድሮ ነገር ለምን አለ ሕያው አካል እዚህ ውስጥ ቀጥሎ እኔ ባልሰብክ ደስ ይለኝ ነበር ዝም ብዬ በጸልይ ደስ ይለኝ ነበር ግን ሰበኩ
ለእናንተም ልስበካችሁ። መንፈስ ቅዱስ በውስጣችን ካለ የሆነ ጥንቃቄ መጨመር ያለብን አይመስላችሁ? እንደ ድሮው መኖር ያለብን ይመስላችሁ? ሰውነታችን የጌታ ከሆነ አኗኗራችን ከዚህ አዳራሽ ስንወጣ መለየት የለበት። አንዳንድ ቀጠሮ አሁን መሰረዝ የለባችሁ። ይሄን ማለት ነው ባጭሩ። ነው አጠገባችሁ ነው ማወራው። ጠቅላላ ሰውነታችሁ የእግዚአብሔር ስለሆነ ሰውነታችሁን አቅርቡ ማለት እኮ አንዳንድ ቀጠሮ እኮ መሰረዝ አለባችሁ። አሁን ይቅርታ የኔ እህት፣ እሺ የከሰዓቱን ሰርዣዋለሁ አንገናኝም። ምን እንደሆነ ቀጠሮ ታውቀዋለህ አንተ ራስህ። ለምን ሰውነቴ ጠቅላላ ለካ የእግዚአብሔር ነው ለካ። እሺ እግዚአብሔር አምላኬን ማክበሪያዬ ነው እንጂ ሰውነት ለዝሙት አይደለም። ድርድር ሳታበዙ በቃ ባይ ባይ። ተመጣጣኝ አምልኮ ማለት ቸርች ውስጥ መዘመር ብቻ ነው ሳይሆን የሚለን ይሄ ቃል ተመጣጣኝ አምልኮ ማለት ሁሉ ጊዜ የእግዚአብሔር መሆን ነው ስለሚል አንዳንዶቻችሁ እኮ ነገ ጠዋት ቢሮ አገባብና አሰራራችሁ መቀየር የለበትም ትላላችሁ። ምን ሆንክ ዛሬ ሲባል አይገርምም? እንደ ሁሉ ጊዜ እንደመጣህ ትለፈልፍ ነበርና ሰው ስታማ ነበር የምትለው ዛሬ ቢያንደበት ምን ዘጋው? አይገርምም? እሺ ለካ ምላሴ የጌታ መቅደስ አካል ነውና እሱን ማክበሪያ ነው እንጂ ለሐሜት አይደለም። ለካ ጌታን እኛ የምናመልከው ቸርች ውስጥ ብቻ አይደለም። ለካ እዚህ ሱቅ ውስጥ ነው አሉ የምናመልከውና እኔ ድሮ እኮ ተሸውጄ ነውና አምልኬ መጥቼ ካንተ ጋር ሳማ ምንም ይሆንኩ አይመስለኝም ነበር። አሁን ግን አምልኮ ይቀጥላል ሰኞ ጧትም ስለተባለ ለዛ ነው። ወደ እንደዚህ አይነት ኑሮ መግባት ያለብን አይመስላችሁም ወገኖች? ከቸርች የወጣ አምልኮ፣ ከአዳራሽ የወጣ ህይወት እሱ ነው ለእግዚአብሔር የሚመጥን አምልኮ። ሲመዝናችሁ ቀላችሁ እንዳትገኙ እግዚአብሔር ይርዳችሁ። ሲመዝነን ቀለን እንዳናገኝ። ሁለንተናዬ ለእግዚአብሔር ነው። እግዚአብሔር አምላኬን በሁለንተናዬ አከብረዋለሁ። መጣኙ የሚዛን አምልኮ እሱ ነው የምንልበት ዘመን ውስጥ እግዚአብሔር ያስገባል። ጌታ እንዲረዳን አጭር ጸሎት ልጸልይ። ወገኖች እዚህ very serious አጭር ጸሎት ልጸልይላችሁ። ይሄ በራሳችን ላይ አብዮት ማድረግ አለብን ወገኖች። really revolutionized መሆን አለብን። ትዳራችን አምልኮ ነው። አሁን ወደ ትዳር የምትገቡ ወንድሞቼ፣ ወንድሜና እህቴ ትዳር አምልኮ ነው። ጥሩ አባት መሆን አምልኮ ነው። ጥሩ እናት መሆን አምልኮ ነው። ጥሩ ሰራተኛ መሆን አምልኮ ነው። እና እግዚአብሔር አምላክ ከአዳራሽ የወጣ ህይወት እንዲሰጠኝ እፈልጋለሁ ካላችሁ ልጸልይላችሁ። በሁለንተና እግዚአብሔር አምላክ እንዲከብር በቤቴ ላይ፣ በኑሮዬ ላይ፣ በህይወቴ ላይ ይሄም ሲያንስበት ነው መላ ማንነቴን ብሰጠው እንኳን ሲያንስበት ነው የሚል ህይወት ውስጥ ከገባን እግዚአብሔር እንዲረዳን እንጸልያለን። ሕያው የሚያደርገን መንፈስ ይምጣ ጌታ እግዚአብሔር ሆይ። ሕያው አምልኮ ከህይወታችን እንዲፈልቅ፣ ከአንደበታችን እንዲፈልቅ፣ ከልባችን እንዲፈልቅ፣ ከትዳራችን እንዲፈልቅ፣ ከሥራ ቦታችን እንዲፈልቅ፣ ኢየሱስ ክርስቶስ በህይወታችን እንዲታይ የሚያደርግ ሕያው ትኩስ ሽታ ያለው መዓዛ የሚያመጣው ቅዱስ መንፈስ ወደ እያንዳንዳችን ህይወት በጌታ በኢየሱስ ስም በኃይል ይግባ ጌታ እግዚአብሔር ሆይ። በኃይል ግባ ጌታ ሆይ። ሕያውነት ያለው ያንተ ሕያው መንፈስ፣ ያንተ ሕያው መንፈስ፣ የሞተውን የሚያስነሳው መንፈስ፣ አራዛርን ወደ ውጭ ና ብሎ ያወጣው መንፈስ፣ ከሸተተበት ያወጣው መንፈስ፣ ነገርን ሕያው ማድረግ የሚችለው ያ መንፈስ አምልኳችንን ሕያው ያርገው ዛሬ ጌታ ሆይ። አምልኳችን ሕያው ይሁን ጌታ እግዚአብሔር ሆይ። የሞተባቸው ህይወት የሞተባቸው አምልኳቸው የሞተባቸው አገልግሎታቸው የሞተባቸው ለእግዚአብሔር ያላቸው ግለት የሞተባቸው ዛሬ ትንሣኤ ይሁን ጌታ እግዚአብሔር ሆይ። ሪሊ ሲሪየስሊ መጸለይ እፈልጋለሁ። አንድ ደቂቃ ስጡኝ ፕሊዝ። በፈዘዘ ህይወት መኖርን እንደ እድገት የተቀበላችሁ ሰዎች አላችሁ። ፕሊዝ መፍዘዝ ማደግ አይደለም፣ አይን አለመከፈት ነው። አይን ቢከፈት የሚያሳብድ ነገር ነው እግዚአብሔር ያደረገው። አለመጸለይ ማደግ አይደለም፣ አለመመስከር ማደግ አይደለም፣ ኃጢአትን መዳፈር ማደግ አይደለም። ማን ነው እድገት ብሎ የነገራችሁ ወገኖች?
እድገት ማለት እግዚአብሔርን መፍራት ነው። እድገት ማለት በሁለንተና እግዚአብሔርን ማክበር ነው። እድገት ማለት እንደ እብድ መሆን ነው። እድገት ማለት የተደረገልኝ ብዙ ነው ብሎ ለእግዚአብሔር በግለት መሰጠት ነው። ብድግ አድርጉ እጆቻችሁን ወገኖቼ። የሰራዊት አምላክ ሆይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ተብሎ ተጽፏል። ዛሬ አርነት መውጣት ይሆን ጌታ ሆይ። ስለ አምልኮ ያለን አስተሳሰብ ሽፍት እንዲያደርግ ዛሬ ጌታ ሆይ ዛሬ እንዲቀየር በጌታ በኢየሱስም ብርሃን እንዲሆን በኢየሱስ ክርስቶስም ጸልያለሁ ጌታ ሆይ። ወደ መጀመሪያው ግለት መልሰን ጌታ፣ ወደ መጀመሪያው አገልግሎት፣ ወደ መጀመሪያው አምልኮ፣ ወደ መጀመሪያው ዝማሬ፣ ወደ መጀመሪያው ቅድስና፣ ወደ መጀመሪያው አንተን መፍራት፣ ወደ መጀመሪያው ምስክርነት፣ ወደ መጀመሪያው ይሄ ያንስብሃል የሚል ህይወት፣ ወደ መጀመሪያው ግለት ጌታ ሆይ ሪቫይቭ አድርገን ጌታ ሆይ። ሪቫይቫል ይምጣ ጌታ ሆይ። ትኩስ ነፋስ ይምጣ ጌታ ሆይ። የሚያነሳን ነፋስ ይምጣ ጌታ። የሚያነሳን ነፋስ ብድግ የሚያደርገን ጌታ፣ የሚያንሳፍፈን ጌታ፣ ከሁኔታችን በላይ፣ ከኃጢአት በላይ፣ ከተግዳሮታችን በላይ፣ ከሱሳችን በላይ፣ ከያዘን ነገር በላይ ከጌታ እግዚአብሔር ሆይ ብድግ የሚያደርግ አዲስ ነፋስ ከመዝገብህ ይለቀቅ ዛሬ ማለዳ ጌታ። ይለቀቅ ጌታ ሆይ ወደ አዲስ ሌቭል፣ ወደ አዲስ ሌቭል፣ ወደ አዲስ መዘርጋት፣ ወደ አዲስ አምልኮ፣ ወደ አዲስ ህይወት፣ ወደ አዲስ ቅድስና፣ ወደ አዲስ ምስክርነት የሚያስገባ የእግዚአብሔር ክብር በመካከላችን ይገለጥ ዛሬ። መቅደስህን ያቆሸሸ ነገር ሁሉ የተጠረገ ይሆን። መቅደስህን ያቆሸሸ ርኩሰትና ሱስ በጌታ በኢየሱስም የተሰበረ ይሆን። ቀንበር ይሰበር፣ እስራት ይበጠስ፣ አይኖች ይከፈቱ ዛሬ ጌታ ሆይ። አይኖች ይከፈቱ፣ የተደረገልንን እንድናይ፣ ርኅራኄውን እንድናይ፣ ልጅነታችንን እንድናይ፣ የወረስነውን መንግስት እንድናይ ጌታ እግዚአብሔር ሆይ የሚያደርግ ክብር ይለቀቅ ዛሬ። አይኖች ይከፈቱ፣ አይኖች ይከፈቱ፣ አይኖች ይከፈቱ። ወገኖቼ በተደረገላችሁ ነገር ባለጠጋ ብትሆኑ እሱ እየተመነዘረ ነው አሁን እንደ ፍሬ የምታዩት። በተደረገልን ነገር ነፍሳችን ብትረሰርስ ፈውስ ይፈልቃል ከሱ። ተአምራት የምንፈልጉት ነገር ይፈልቃል ከሱ። እኛ እኮ አሁን የተደረገልንን ስላልያዝነው ነው እንጂ ይመነዘራል ወገኖች። በጣም እኮ ይመነዘራል። የዘላለም ህይወት እኮ ይመነዘራል። ሰማይ ብቻ እኮ አይደለም የምንገባበት፣ እዚህም ህይወት ውስጥ ይመነዘራል ወገኖች። እሱ ነው የእግዚአብሔር ተአምራት ማለት፣ ውስጣችን ያለው ሪችነስ ሲመነዘር ማለት ነው። አቤቱ የሚመነዘርበት ዘመን ይሆን። እግዚአብሔርን መፍራትና ሁለንተናችንን ለእግዚአብሔር ማስረከብ ይሁንልን ዛሬ። ህዝብህ ጌታ እግዚአብሔር ሆይ ወደ የመጣበት ሲሰማራ፣ ወደ የቤቶቻችን ስንሰማራ፣ ወደ የሥራ ቦታዎቻችን ስንሰማራ አምልኮ እንደቀጠለ እንዲሆን እንዲቀጥል እግዚአብሔር ስለራራልኝ ሁለንተናዬን ሁል ጊዜ እሰጠዋለሁ በሚል መንፈስ እንድናስረክብህ ጠርዳ። አንድ ቀን ፊትህን በደስታ እንድናየው አንተ ብቻ ያለህበት መንግስቱ ስንገባ ያን ጊዜ ብቻ ሳይሆን ያንተ ብቻ ለመሆን የምንሞክረው ዛሬም ያንተ ብቻ ሆነን መኖር የምንችልበት ጸጋ እንዲሰጠንና አንድ ቀን ፊትህን በደስታ የምናይበት ጊዜ ውስጥ እንድታስገባን ለምናለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም።